ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ የለውዝ ቅቤ ቤታችን በቀላሉ እንዴት እንደምንሰራ አብረን እናያለን። የሚያስፈልገን የኦቾሎኒ ወይንም ለውዝ ግማሽ ኪሎ፣ እንደ እናንተ መጠኑን በምትፈልጉት ማድረግ ትችላላችሁ። ከዚያ የተፈለፈለ ነው ተቆልቶ በቅመም መፍጫችን ብዙም ሳይልም እንፈጨዋለን። በጣም ከላምና ዘይቱ ከወጣ ማሽናችን እንዳያቃጥልብን፣ ምክንያቱም ደረቅ ነገሮች መፍጫ ስለሆነ። ከዛ ያንን የፈጨነውን አውጥተን በሽንኩርት መፍጫ ውስጥ እንከተዋለን። እሱ ውስጥ 5 የሾርባ ማንኪያ ዘይት እናደርግና እንደዚህ ላም ብሎ ክሬም እስከሚሆን ድረስ እንፈጫለን። በምንፈጭበት ጊዜ 1/8 ማንኪያ የምትሆን ጨው ወይንም ትንሽዬ ጨው ደቃቅ እናደርግበታለን። ጣዕም እንዲኖረው በስኳር የሚፈልግ በስኳር ማድረግ ይችላል። እና ኦቾሎኒውን በምንቆላበት ጊዜ ያልነገርኳቸው ነገር ገባ ብለን መቁላት አለብን። ምክንያቱም ካልበሰለ ሊጥሊጥ የሚል የማይጣፍጥ ጣዕም ነው የሚኖረው። በጣም ካረረም አይጣፍጥም። በመጨረሻም እንደዚህ ቆንጆ ሆኖ ወጥቶልናል። ከወደዳችሁት ላይክ ማድረግ እንዳትረሱ። አመሰግናለሁ።